ስፖርት ውስጥ የሚከሰት ነገር ለሌሎች ሴክተሮች ጥሩ ማስተማሪያ ነው። በሀገራችን በስፖርት ክለብ ውስጥ ተውት፣ ከፍ ያለውን ፕሪሚየር ሊጉን ተውት፣ ብሔራዊ ሊጉን ተውት፣ የጤና ቡድን ውስጥ ምናልባትም የሰፈር ቡድን ውስጥ የተሻለ አቅም ካለ፣ የተሻለ ችሎታ ካለ፣ አቅም ያላቸው ቡድን ውስጥ ከተገኘ፣ አቅማችሁ በጣም ተቀራራቢ ከሆነ፣ ያንተ አቅም ብቃትህ ከሌሎች ነጥሮ የወጣ ከሆነ፣ በቲም ውስጥ ቁጥር አንድ ተጠቃሽ ከሆንክ፣ መጀመሪያ እንቅፋት መንገዶች ሁሉ ዳጥ የሚሆኑብህ እዛው ቲም ውስጥ ባሉት እዛው አጠገቡ ባሉ ሰዎች ነው። እንቅፋቱ ሲበዛብህ ወይ ራስን ታገላለህ ወይ እነሱ ተስማምተው ተነጋግረው ያገሉሃል። በአንተ ቦታ ጓደኛቸው እንዲሰለፍ ለአንተ ኳስ ይነፍጉሃል፣ ወይም አስቸጋሪ ኳስ ይሰጡሃል፣ በነገር ይተነኩሱሃል። አሰራራቸው፣ አካሄዳቸው ቡድናዊ መሆኑ ሲገባ ወይ ራስን ታገላለህ ወይ አሰልጣኙ ነገሩ ሳይገባው ያገልሃል። ገብቶትም ሊሆን ይችላል። ከዛ ቲም ወጥተህ አቅማቸው ደከም ያሉ ቲሞች ውስጥ ሄደህ ትጫወታለህ። ያንተ ዓላማ አንድ ነው፣ ጤናህን መጠበቅ ነው። የጤና ቡድን ውስጥ ስላለ መንቀሳቀስ ነው። እዛ ደግሞ የአቅም ልዩነቱ በጣም ሰፊ ስለሚሆንብህ አንደርስታንድ መደረግ ይቸግርሃል። ያቀብለኛል ስትል አያቀብልህም፣ አያቀብልኝም ስትል ያቀብልሃል። እዛ ጋር ገብቷል ብለህ ስትሰጠው እዛ ጋር የለም፣ እዛ ጋር የለም ስትል እዛ ጋር ታገኘዋለህ። የአቅም ልዩነቱ የችሎታ ልዩነቱ ሰፊ ይሆንና አንተም ትቸገራለህ፣ ሌላውንም ታስቸግራለህ። እንዲህ አይነት ነገር ገጥሞት ያውቃል? ይሄ ምን ያስተምረናል? አቅም ያላቸው ሰዎች አቅም ካላቸው ጋር እንዲፎካከሩ ምህዳሩ ዝግ ነው። አቅም ያላቸው ሰዎች መቧጨቁ፣ ተንኮሉ፣ አድመኝነቱ፣ ቡድንተኝነቱ፣ ጥቅመኝነቱን ሸሽተው ሌሎች ጋር ሲሄዱ እዛ ጋር ደግሞ የአቅም ልዩነቱ ሰፊ ይሆንና መግባባት በጣም አስቸጋሪ ይሆናል። አንተም አይመችህም፣ ቡድኑንም አትጠቅምም፣ ቡድኑም አንተን አይጠቅምህም። ከሁለቱም ሳትሆን ራስን ታገላለህ። ይህ ምን ያስተምረናል? ከዚህ ምን እንረዳለን? ይሄ የስፖርት ውስጥ ነው። በሌሎች ማህበራዊ ሴክተሮች፣ በንግዱ፣ በፖለቲካው፣ በባህላዊ ውድድሮች፣ በየሰፈራችን በያለንበት በየተቋማችን የተለየ ነገር እምብዛም የለም። በዚህ አይነት ሁኔታ፣ በእንዲህ አይነት አሰራር፣ በእንዲህ አይነት ምህዳር ሀገርን መጥቀም ይቻላል። ባንዲራ ከፍ ማድረግ ይቻላል። ከዓለም እኩል መሄድ ይቻላል። ወደድንም ጠላንም ለእውቀት ለፉክክር ምህዳሩን ካላስተካከልን ራሳችንንም ሀገርንም አንጠቅምም። ወደድንም ጠላንም ፉክክርንና ትብብርን ካላስማማን፣ መተባበር ሲገባን መተባበር፣ መፎካከር ሲገባን ካልተፎካከርን፣ ሁለቱን እየቀላቀልን ጥቅማችንን የምናስጠብቅ ከሆነ በጣም አስቸጋሪ ነው። መተባበር እንፈልጋለን። የምንተባበረው ግን መተባበር እኛን ተጠቃሚ ሲያደርገን ብቻ ከሆነ አስቸጋሪ ነው። እንፎካከራለን፣ መፎካከርን እንመርጣለን። የምንፎካከረው መፎካከሩ እኛን ተጠቃሚ የሚያደርገን ብቻ ከሆነ በጣም አስቸጋሪ ነው። ስፖርት ጥሩ ምሳሌ ነው። ስፖርት ጥሩ ተሞክሮ ነው። በግለሰብ፣ በቤተሰብ፣ በተቋም፣ በሀገር
ምህዳሩ ተመሳሳይ ካልሆነ ምህዳሩ የሚሰጥና የሚነፈቅ ከሆነ ሰላም፣ አንድነት፣ መረጋጋት፣ ፍቅር፣ እድገት እንመኘዋለን እንጂ እናገኘውም። ካለፉት የህይወት ተመክሯችን እንደ ስፖርተኛ፣ እንደ ፖለቲከኛ፣ እንደ ነጋዴ፣ እንደ ምሁር ከሄድንበት መስመር የምንማረውን ነገር ቀምረን የማንጠቀምበት ከሆነ ለራሳችንም ለትውልዱም የምንሆንበት እድል ዝግ ነው። ወደድንም ጠላንም እውነቱ ይሄ ነው። ምን ትላላችሁ? ኮሜንታችሁን እፈልጋለሁ። አመሰግናለሁ።